ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ሁሉ አማን እኔ ጋር እግዚአብሔር የተመሰገነ ይሁን። አለን ፈጣሪ ይመስገን። ባለፈ ቪዲዮ ላይ ትዝ ካላችሁ ማለት ነው ፀሐይ ቆይ ላሳያችሁ ብዬ ያው ማዳም ደግሞ ታውቃላችሁ ቶሎ ጥርት አላረገችኝም። ላሳያችሁ ብዬ አማን አካባቢ ያላችሁ ሰዎች ማለት ነው የአማን ወይም ጆርዳን የሚባለው አካባቢ ሀገር ማለት ነው በጣም ነው እኮ ደስ የሚለው አየሩ ከኛ ሀገር በጣም ነው የሚመሳሰለው። እውነት ይኸው ጥቅምት ያለን መሰለኝ ጥቅምት የጥቅምት አበባ የጥቅምት እሸት የሚባለው ነገር አለ እንደዛ ነው የሚመስለኝ። እኔ ጆርዳን ክረምቱ ልቅ ሲል ማለት ነው እና ይሁት እስቲ አበባ ሁሉ ምናምን በጣም ደስ የሚለው መስኩ። ሙቀት ግን የዝን ያህል እኮ አይከብድም እንደ ሌላ አገሮች ምናምን አይደለም። እኛ ጋር በጣም ምርጥ ነው ብዬ አየሩ በጣም ተስማሚ ነው። ግን ያው አገር ትንሽ ደሃ ነገር ቢሆንም ግን በግቢያቸው ላይ እዛ አበባ ምናምን በጣም ነው የሚሰሩት። በጣም በቃ አሁን እንደዚህ በረንዳ ላይ ይቀመጣሉ ምናምን አየር በጣም ነው የሚወዱት። አየሩ በጣም ተስማሚ ነው። እስቲ እግዚአብሔርን በጣም ነው እኮ ደስ የሚለው። እና አገር ቤት ያለው ነው የሚመስለኝ እንደዛ በረንዳ ላይ ወጥቼ ሳይው ማለት ነው። ወገኖቼ ብሏ ሰውዬው እና ደህና ናቸው። እኔ ጋር እግዚአብሔር ይመስገን አለኝ። ሁላችሁ እንግዲህ ያማንን ፀሐይ ላስጎብኛችሁ። ፀሐዩ ደግሞ ክፋቱ አሁን አልሄደችም። እኔ ማይ ጋድ ሆነ እኮ ሄደችው ያቸው እዛ ወዲያ ከሩቅ ትታያለች። እስራኤል እንገባ እኮ ምንም ትንሽ ነው የሚቀረና አማንን ጆርዳን ያለን ሰዎች እና ደስ ይላል አየሩ። ግቢያቸው ምናምን አረንጓዴ ነው። በጣም ፈውስ ነው የሚሰጠው። በእውነት በጣም ፈውስ ይሰጣል የምር በጣም ነው ደስ የሚል። ግን ማለት ነው እንዲህ ግቢያቸው እንደሚያምር ምናምን እንደዚህ ውጭ ላይ ወጣው እንደዚህ ቁጭ አይሉም ምናምን አይወጡም። ይዘው የቤት ውስጥ ነው ቁጭ የሚሉት። እኔ ግርም ይለኛል ይሄን የሚያክል ግቢ ይዘው ማለት ነው። ይሄን የሚያክል ያው ፀሐይ መጣች፣ እውነት ፀሐይ መጣች። እንዲህ ደስ እንደሚል በመድኃኒዓለም እዚህ ጋር ቁጭ ማለት ነው በቃ። እና እኔ ግርም የሚለኝ ማለት ነው ግቢያቸው እንዲህ የሚያምር አበባ ምናምን እያሉ ማለት ወጣው ውጭ እንኳን አይቀመጡም፣ ቤት ነው የሚቀመጡት። አይማማ ኢትዮጵያ ምን አለበት ኢትዮጵያ ሆኜ እንደ አይነት ቤት ቢሰጠኝና እንደ አይነት ግቢ ቢኖረኝ ምናምን ብዬ እመኛለሁ። የምር በጣም ነው እኮ ደስ የሚለው። እና ሰላማችሁ ብዝት ይበልልኝ። አይላቤ ሙጭጭ በጣም ነው የምወዳችሁ። በቅንነት ሰብስክራይብ እያረጋችሁ ለመበረታታት ያህል ነው። እኔ ወደፊት አላማይ ገጠር ላይ መስራት ነው። ገጠር ላይ የሆነ በቃ አርብቶ አደርና አሳራሽ መሆን ነው ፈልገውና ለዛ ነው ሎጌ ላይ እንደዛ ያረኩትና እግዚአብሔር ይመስገን እንግዲህ ሀሳባችን ያሳካዋላ። ስደት ያበቃል ብዬ አምናለሁኝ እና በጣም ነው የማመሰግነው። ሰላማችሁ ብዝት ይበልልኝ። ሰብስክራይብ ያረጋችሁ እንዳትረሱ። ላይክ፣ ኮሜንት፣ ሰብስክራይብ ያረጋችሁ ላይክ እየሰጣችሁ እንደ አበረታቱኝ። እኔ ስደተኛ እህታችሁ ነኝ። ፏበሉልኝ። ህይወታችሁ ያማረ የተዋበ ይሁን። እንደዚህ አበባ እንደዚህ ዛፍ የለመለመ ይሁንላችሁ። አቦ በየሄዳችሁበት የረገጣችሁት ሁሉ ይመርላችሁ። የያዛችሁት ሁሉ ይበርታል፣ ይመርባችሁ። የሰው ፍቅር ይስጣችሁ። እወዳችኋለሁ። ባይ